ኤልሳና ሳሚ ሌላ ጉድ አምጥተዋል። እንግዲህ አሁን ላይ ቢንያምም ከህይወቱ ላይ ትግል ውስጥ አስገብተውታል። ኤልሳ በጣም ተጠራጥራ ይህንን ነገር ልታደርግ አትችልም ብላ እንግዲህ ለሰብለም ሌላ ወጥመድ አዘጋጅታላት ነበረ። ሰብለ ለኤልሳ እንግዲህ ቢንያ እየሰራ የነበረው በአሲር ነገር ይዞ ወደ ቤት እየመጣ ነበረ። ኤልሳም ስልክ እያወራችሁ ባለ ሰዓት ኤልሳም ስልኩንም ስታወራው እያለ ጨረስኩ ወይ ሁሉንም ነገር ተስተካከለልክ እንዴ እያለችው ነበረ። በዚህ ሰዓት ግን አዎ እያስተካከልኩኝ ነው፣ ሁሉንም ነገር አስተካክያለሁ የኔ ፍቅር እያለች ነበረ። ኤልሳ በጣም ደስተኛ ሆና ነበረ። ግን ደግሞ እሱም አንገቱ እያወዛወዘ የሆነ ተንኮል እንዳሰበ ያስታወቅ ነበረ። ቢኒም ወደ ቤት ከመምጣቱ በፊት በእጁ ላይ የያዘውን ነገር የሆነ ነገር ኤልሳንም የሚያጠፋ ነገር ነበረ የያዘው። ግን ደግሞ በመሀልም አንድ መኪና ፊት ለፊት ትገባበታለች። መኪናውም ከገባ በኋላ እንግዲህ የቢኒያም ህይወት ከባድ የመኪና አደጋ ይደርስ። ቢኒያም ከኤልሳ ጋር ሆነው እንግዲህ ያደረጉትንም ከባድ የሆነ የጓደኛውንም የዋና የጓደኛውንም ህይወቱንም ያመሰቃቀለው እንግዲህ አሁን ላይ ግን ቢንያም እና ኤልሳ ሁለታቸው መሀል ከባድ የሆነ የልጅ ነገር ተፈጥሮባቸው ነበር። አብሲኖ ግን እስካሁን ድረስ ቢንያም ወንድሜ ጓደኛዬ ነው ብሎ እያመነ ግን ደግሞ ቢንያም ያደረገው ከባድ ክህደት ነበረ። ሌላው ይቅርና ኤልሳ ባደረገችው ነገር አሁንም ቢሆን ጸጸት ውስጥ አልገባትም። ግን ደግሞ ወይንሸትም ሰራተኛዋንም አንድ ነገር ስለዚህ ነገር ብታወሪ መጨረሻሽ በእኔና ቤተሰቦችሽም አጠፋብሻለሁ ስላለቻት እንግዲህ ሰራተኛዋም ስለ አቤኒና ስለ ኤልሳ አንድም ነገር ላለመናገር ወስናለች። በመሀል ግን ይህንን ነገር የመኪና አደጋ ሲደርስበት ቢኒ በጣም ከባድ እንደሆነ ነበረ። መኪናውንም ድምፁ ስለተሰማት ኤልሳም ምንድነው የተፈጠረው እያለች በጣም ስትጮህ ነበረ። ቢንያም ግን በህይወት መተንፈስ አልቻለም ነበረ። ህይወቱ አልፎ ነበረ ቢንያም። በዚህ ጊዜ ኤልሳ በጣም እየጮኸች ምንድነው የተፈጠረው ብላ እሪ ስትል ነበረ። በዚህ ጊዜ ሁላቸውም ተሰባስበው ወይንሸትም ሰብልም በሚሰበሰቡበት ሰዓት ምንድነው የተፈጠረው ምን ሆነች ነው ብለው ነበረ ደንግጠው የተናገሯት። በጣም ደንግጣ ቢኒ የሆነ ነገር ሆኗል መሰለኝ ብላ ትናገራለች። ነገር ግን አክስት ሰብሊ ያደረገችው ነገር ሁሉም በራሷ ስለሆነ ሁሉንም እውነት ታውቅ ስለነበረ ምንም መናገር አልቻለችም። ይሄ ነገር ደግሞ የበለጠ ኤልሳ ለምን እንደዚህ ትሆኛለሽ ብላ ነበረ። እንዴት ትሆኛለሽ? ምንድነው የተፈጠረው? ችግሩ ካንቺ ጋር ምን አገናኘው? አብሲኖም እና ኤልሳ መሀል ያለው ነገር እውነተኛ መሆኑን ለማጣራት እንግዲህ አክስት ቢንያም ላይ ከባድ የሆነ አደጋ ነበር ያደረሰችበት። ኤልሳ በጣም እየጮኸች ምንድነው የተፈጠረው? ምን ሆኖ ይሆን በማለት ጭንቀቷም ስትቀጥል ግን ደግሞ አሁን ላይ ስልክ እየደወለች ወደ አቢሲኖ ስልክ ትደውላለች። አክስት ቤት ውስጥ በጣም ከባድ ነገር ተፈጥሯል ብላ ትነግረዋለች። ጩኸቱን በሰማ ሰዓት ምንድነው አክስቴ የተፈጠረው ነገር ምንድነው? ምን ሆነው ነው እንደዚህ ጩኸት የምሰማው ብሎ ነበረ የተናገራት። ምን እንደተፈጠረ አላውቅም፣ ግን አሁን ላይ ቤት ውስጥ ከባድ የሆነ ነገር ተፈጥሯል፣ ፈጥነህ ድረስ ብላ ትነግረዋለች። በዚህ ሰዓት በፍጥነት ነበረ እንግዲህ ሮጦ ወደ ቤት እየመጣ የነበረው። ቤት ውስጥ ኤልሳ ያዙኝ ልቀቁኝ ብላ ቤተሰቡን ሁሉ ማስጨነቅ ላይ ነበረች። ኤልሳ ምንድነው የተፈጠረው ብለው በሚነግሯ ሰዓት እንግዲህ አቢሲኖ ቢንያም አደጋ እንደደረሰበት ትደርስበታለች። ኤልሳም ሁሉንም ነገር ጥቁር በጥቁር ለብሳ የበለጠ ጩኸቷንም ቀጥላለች። ግን ደግሞ አቢሲኖ በደረሰበት ሰዓት ሁሉንም ነገር አስተካክል ብላ አቢሲኖ መጀመሪያ ስልክ ደውሎላት ስለነበረ ለኤልሳ ያለውንም ነገር አስተካኪ ብሎ አስተካክዬ እመጣለሁ ወደ ቤት ይላታል። እንግዲህ ቢኒ በህይወት እንደሌለ ካወቀች በኋላ የበለጠ ለቅሷ ትቀጥላለች። ሰራተኛዋም እሺ አሁን ምንድነው የምትሆኚው? ያንቺ ነገር ምንድነው የሚፈጠረው? ካሁንስ በኋላ ምንድነው መጨረሻስ ብላ ነበረ የተናገረቻት። እኔ ምንም አላውቅም፣ የጨነቀኝም እኮ እሱ ነው። ምን እንደምሆን እንኳን አላውቅም፣ ምን እንደሚወጠኝም አላውቅም። እስከ መጨረሻው ምን ልሆን ነው ያሳሰበኝ የልጁ ነገር ነው ብላ ትናገራለች። አቢሲኖ አሁን ላይ የበለጠ ደግሞ ያስጨነቀው የጓደኛው ሞት እንዴት እንደዚህ ይሆናል፣ አንድ ህይወቱ እንዲህ ያልፋል ብሎ ስለ መኪናውንም ማን ህይወቱ እንዳሳለፈው ጠያይቆ እንግዲህ ይደርሳል። አቤት ሲመጣ አቢሲኖንም ሁሉንም ነገር ሄጄን ያስተካክላለሁ ሄጄ ስለ ቤተሰቦቹ እንደዋውዬላቸዋለሁ ነው
እና ደግሞ አስክሬኑም ይዤ እኔ እዛ ቦታ አገኛለሁ፣ እዛ ሄድና እኔ አስተካክላለሁ ብሎ አቢሲኖም ይነግራታል። ኤልሳም እኔም ተከትዬ ከሄዳለሁ እና ሁሉንም ነገር እኔም ካንተ ጋር ከጎን ይሆናለሁ ቢያንስ ብላ ትናገራለች። አቢሲኖ በጭራሽ አይሆንም፣ ይሄ ነገር በጭራሽ አይሆንም ብላ ይነግራታል። ለምንድን ነው ማይሆነው ብላ እንግዲህ ምን አለ በዚሁም እንኳን ህይወቴ እስኪ እርሜ ላውጣ ብላ ትናገራለች። በዚህ ጊዜ አቢሲኖ በጣም ይደነግጥና ምንድነው እያልሽ ያለሽው የምን እርም ነው እያለች ለብቻዋ ማውራት አንቀጥላለች። ኤልሳ ምን እያልሽ ነው ኤልሳ እያላት እንግዲህ ኤልሳ ለብቻዋ እና ታዲያ ነገ ላይ የአባቴ መቃብር የት ነው ብትለኝ የት ነው ልላት ነው ልጄ ብላ ትናገራለች። አቢሲኖ በዚህ ጊዜ በጣም ይደነግጣል። የምንድን ነው ልጁ የምን ልጅ ነው ምንድን ነው የምታወሪ ብሎ ይጠይቃታል። ለካ ህልም ውስጥ እያወራች ስለነበረ ምንም የምታደርገው ስላላወቀች ኤልሳ አይ ዝም ብዬ ነው ብላ ትነግረዋለች። በዚህ ሰዓት ግን አክስት በጣም ፊት ለፊቷ እየገባች ለምንድን ነው ያንቺ ማዘን እንደዚህ ያክል? አንቺ እኮ ምንም ቢሆን ምንም ብታዝኝ ደግሞ እዚህ ቤት ውስጥ አዘን አታብዢ በማለት በጣም ተቆጥታ ትናገራታለች። ቆይ ግን አንቺ ሰው እንዴት በሰው ሞት ይቀናል እያለች ለአክስትም ኤልሳ በጣም ተናዳ ትናገራታለች። እና ታዲያ አንቺ ይሄን ያክል ስለ ቢኒ ሞት ይሄን ያክል ለምን አስጨነቀሽ? ምንድነው ይሄን ያክል ሀዘን ማብዛት ስትላት ነበረ። እንግዲህ አሁን ላይ ሰብሊ ካደረገችው በኋላ የበለጠ የኤልሳንም ነገር ለማጥመት ትሞክራለች። ወደ ኤልሳም ማታ ላይ ተኝታ እንግዲህ ሳሎን ላይ ተኝታ የበለጠ ከባድ ነገር እንዲፈጠር ታደርጋለች። ቢኒና ኤልሳ ከባድ የሆነ ፍጥጫ ውስጥ ገብተው ነበረ። አንቺ ወደዛ በጭራሽ አትሄጂም እና ደግሞ መጨረሻውን እኔ ሄጄ ሁሉንም አስተካክዬ እመጣለሁ ብሎ ይነግራታል። ኤልሳም ምንም አማራጭ የለኝም አሁን ላይ ከሄድኩኝ እዚህ መንገድ ላይ ከሄድኩኝ ምናልባት መንገዱን በጣም ከባድ ሊሆንብኝ ይችላል ልጄ፣ ስለዚህ አማራጭ ስለሌለኝ መሄድ አልችልም ብላ እንግዲህ ትወስናለች። ኤልሳ ለቢኒያም ስትል ለልጁ ስል እንኳን ጠንከር ማለት አለብኝ ብላ እንግዲህ ሁሉንም ውሳኔ ትወስናለች። ግን ደግሞ ምንድነው መጨረሻዬ ምንስ ልላቸው ነው ብላ ነበረ ያሰበችው። በዚህ ሰዓት ኤልሳ ከአቢሲኖ ንግግር ጋር ተስማማለች። ነገር ግን ሰራተኛው ምንድነው አሁን ላይ የምታደርጊው ነገር? አንቺ አሁን ላይ ራስሽ መጠበቅ አለብሽ፣ ምናልባት አንድ ቀን ሁሉንም ነገር ይስተካከላል። ታዲያ ስለ ልጅሽ ምን ወስነሻል ብላት ነበረ። ስለ ልጄ ነው አሁንም የጨነቀኝ እያለች ኤልሳም ለወይንሸት ስትነግራት ነበረ። አክስትም ሰብሊ ከባድ የሆነ ወጥመድ ታዘጋጃለች። እንግዲህ በተኝታ ሳሎን ላይ በጣም ትጮኻለች። ሁሉም ሰው በጩኸት ወደ እሷ በሚመጡበት ሰዓት ምንድነው ሆንሽው አክስቴ ብለው ትጠይቋት። በጣም መጥፎ ህልም አይቼ ነው በጣም የሚያስጠላ ህልም ብላ ትናገራለች። ምንድነው ታዲያ ህልሙ እንደዚህ አይነት ለምን ክፍልሽ ሄደሽ አትተኝም ብላ ትነግራታለች። ኤልሳም እንግዲህ ደንግጣለች። ኤልሳ በዚህ ሰዓት በጣም የሚያስጨንቃት ነገር ስላለ እንግዲህ አሁን ላይ የሚፈልገው እርግዝናውን አይነት እያየሁኝ ስለሆነ አሁን የመመርመሪያዋ መጣና እዚህ ፊት ለፊቴ ላይ ታድርግ ብላ ትናገራለች። በዚህ ሰዓት ኤልሳ በጭንቀት ውስጥ ሆና ለምንድነው ደጋግመሽ እንደዚህ አይነት ነገር የምታደርጊው? እኔ ነግሬሻለሁ አይደለ እንዴ? ምንድነው ታይቷል ደግሞ ለምንድነው ስለኔ እንደዚህ ናክል አጥብቀሽ እንደዚህ መጥፎ ነገር የምታስቢው? ትላታለች። ኤልሳም ያለችው ነገር ትክክል እንደሆነና አቢሲኖ አክስቴ በቃ ስለዚህ ነገር አናውራ፣ በቃ እርግዝና የለም፣ ስለዚህ ለምንድነው እንዲህ አሁንም እሱ ላይ ብቻ ያለሽው ብሎ ይነግራታል። እኔ ያልኩትንም ነገር ትክክል የሆነ መረጃ ስላለኝ ነው። ስለዚህ ያለምንም አይደለም እንደዚህ አይነት ነገር የምናገረው፣ ስለዚህ ሁሉም ሰው ሊሰማኝ ይገባል ብላ ትናገራለች። በዚህ ጊዜ ግን አቢሲኖ ተይ አክስቴ እያላትም ነገር ግን ኤልሳ በቃሽ ያደርጋለሁ ብላ እንደምትመረመር ትነግራታለች። ኤልሳ አሁን ላይ በጣም ከባድ ጭንቀት ውስጥ ገብታለች። ከመጀመሪያውንም ይሄንን የምርመራ ውጤት የቀየረችው በሰራተኛዋ አድርጋ ስለነበረ አሁን ላይ ምን ሊወጣኝ ነው ብላ እንግዲህ መውጫዋን ታጣለች። የበለጠ ደግሞ አቢሲኖ ይሄንን እውነት ካወቀ ምንድነው የሚሰማው? እናስ ደግሞ ምን አይነት ህይወት ይገባዋል ብላ በጣም በጭንቀት ውስጥ ገብታለች። አቢሲኖ እንግዲህ ሁሉንም ነገር ከአቅሙ በላይ እንደሆነበትና አንቺ አሁን ላይ መረጋጋት አለብሽ፣ ስለ ልጁም ከሆነ ቆይተን መውለድ እንችላለን ብሎ ይነግራታል። አክስት ግን ይሄ ነገር እኔ መቼም አይዋጥልኝም፣ አሁን ላይ እርጉዝ እንደሆነች ነው የሚሰማኝ፣ ግዴታ ግን የእርግዝና ምርመራ አሁን ላይ መታየት አለባት ብላ አክስት ትወስናለች።
በዚህ ጊዜ አክስትም ያለችው ነገር እንደምታደርግ ኤልሳም በፍራቻ ትስማማለች። ሰላም ውድና የተከበራችሁ ቤተሰቦቼ እንኳን ደህና መጣችሁ። እንግዲህ አዲስ ለሆናችሁ ሰብስክራይብ አድርጉ። ኖላዊ ድራማን አጋርቻለሁ። እንግዲህ ዛሬ የነበረን ጊዜ ይሄ ነበረ። ከዚህ ድራማ ምን ተማራችሁ? አንዳንዴ በውስጣችን ጓደኝነት ወይንም ታማኝነት የሚለው ነገር ነው የሚገልጸው። ማንም የሰራው ነገር መጨረሻ ላይ እንደማይቀርለትና የሆነ ነገር እውነት ምንም እንኳን ቢደበቅ መጨረሻው መውጣቱ እንደማይቀር ነው በዚህ ድራማ የምንማረው። እና ቤተሰቦቼ በዚህ በኖላዊ ድራማ ምን ተማራችሁ? የኤልሳ ውሸት እስከ መቼ ይቀጥላል? እና ደግሞ አቢሲኒያም ይሄ ነገር ይገባዋል፣ በገዛ በሚወደው ጓደኛ ይሄ ነገር ይገባዋል ብላችሁ ታስባላችሁ? ሀሳብ አስተያየታችሁ በኮሜንት እንጠብቃለን። ለዛሬ የነበረን ቆይታ ይሄ ነበረ። እንግዲህ ለቀጣይ ክፍል በጉጉት እንዲደርሳችሁ ላይክ ሼር እያደረጋችሁ ቤተሰብ አበረታቱኝ።